ከፎርድ ራፕተር እና ከቶዮታ ሃይሉክስ ማን ያሸንፋል? ፎርድ ራፕተር ከፍተኛ ኃይል ያለው 3.5 ሊትር ትዊን ቱርቦ V6 ሞተር የሚጠቀም ሲሆን ከ450 ሆርስ ፓወር እስከ 510 ኒውተን ሜትር ቶርክ ይሰጣል። እናም ረጅም ጉዞ ለመጓዝ የሚያስችል ሰስፔንሽን እና ከፍተኛ ዝላይ መዝለል የሚችል 4 ዊል ድራይቭ ሲስተም ይጠቀማል። በመጠኑ ትልቅ ውበትና ግርማ ሞገስን የተላበሰ ለመዝናኛና ለስራ የሚሆን ምርጥ ፒክአፕ መኪና ነው። በተቃራኒው ደግሞ የቶዮታ ምርት የሆነው ሃይሉክስ የሚባለው መኪና ሲሆን ይህ መኪና በተለያዩ የሞተር አማራጮች ያለው ሲሆን ለምሳሌ 2.8 ሊትር ቱርቦ ዲዝል እና ባለ 4 ሲሊንደር ሞተር የተገጠመለት መኪና ከ201 ሆርስ ፓወር እስከ 500 ኒውተን ሜትር ቶርክ ኃይል ይሰጣል። በግልጽ የምናውቀው የሃይሉክስ መኪና ባህሪው ጥንካሬው፣ የተረጋጋ ፕሮሴሲንግ እና አነስተኛ የጥገና ወጪ አለው። እናም ለዕለት ተዕለት አጠቃቀም እንዲሁም ለአስቸጋሪ መንገዶች ተመራጭ መኪና ነው። ከሌሎች ፒክአፕ መኪኖች ጋር ሲነጻጸር ሃይሉክስ ቀላል የሞተር እና ሜካኒካል አወቃቀር አለው። በተጨማሪም የመለዋወጫ ዕቃ አቅርቦቱ በተፈለገበት ቦታ መገኘቱ ተወዳጅና ተመራጭ አድርጎታል። ሌላውና ዋነኛው ነገር ደግሞ ነዳጅ ቆጣቢነቱ ነው። እናም ለጭነት፣ ለመዝናኛ እንዲሁም ለተለያዩ የመንገድ ጉዞዎች ተስማሚ የሆነ ፒክአፕ መኪና ነው። ታዲያ እናንተ ከፎርድ ራፕተር እና ከቶዮታ ሃይሉክስ የቱን ትመርጣላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።